ሰላም ጤና ይስጥልኝ። ውድ ቤተሰቦች ተከታታዮች እንዴት ናችሁ? ደህና ናችሁ? ሰላም ነው? እንኳን አደረሳችሁ። መላው የክርስትና እምነት ተከታዮች በሀገርም በሀገር ውጭም ያላችሁ እንኳን ለብርሃነ ትንሣኤ ያደረሳችሁ አደረሰን። እግዚአብሔር ይመስገን ለዚህ ቀን ስላደረሰን ደስ ይላል በጣም እግዚአብሔር ይመስገን። እንኳን አደረሳችሁ ለመላ እምነት የክርስትና እምነት ተከታዮች ብሏል ልጄ። እስኪ እንደኔ ማን ነው እረኛ መሆን ያማረው ማለት ነው? ገጠር ገብቶ ምናምን እረኛ መሆን ያማረው ማን ነው? ከብቶች እያበላሁኝ ነው ማለት ነው። ያው መቼም ሀገር ቤት ያደጋችሁ ሰዎች ታውቃላችሁ አብዛኛው ጊዜ ማለት ነው። እና የሚገርማችሁ ነገር በቃ ደስ ይላል። ያው ከብት አምጪ ተብዬ ተልኬ ማለት ነው። ያው በዓል ነውና ሰዎቹ ይጫወታሉ፣ ወንዶቹ ይጫወታሉ። እኔ ግን የሚገርማችሁ ነገር እረኝነቴን ተያይዤዋለሁ። የልጅነቴን ትዝታ ምናምን በቃ ደስ ይላል። ያደኩበት ሰፈር ነው። እና እንዴት ናችሁ ቤተሰቦቼ? በዓል እንዴት ነበር? በዓል እኔ ቤተሰቦቼ ጋር ነው ገጠር ገብቼ ያከበርኩ። በጣም ደስ የሚለው ከፍቶቼም ነው። ያ እንግዲህ እያተወጣ ነው። ይሄ ደግሞ ኮባ ነው። ያ በቃ ምን ልበላችሁ እስኪ ያው ሰፈሩን ማስቆማችሁ። ይሄ ያደኩበት ሰፈር ነው የሚገርማችሁ ነገር እና ይሄ እላችኋለሁ። ይሄ በቃ ድሮ ልጅ እያለ ትዝታዬ እዚህ ነበር የሚገርማችሁ ነገር ማለት ነው። እና እንደዛ እላችኋለሁ። ከብቶቻችን ነው እና ካሜራማኔ ደግሞ ውዱ ልጄ ነው። ካሜራማን የምትፈልጉ ካላችሁ በዚህ አጋጣሚ አለ። ያው ሊማር ነው አሁን። አትማርም እንዴ? እማራለሁ፣ ችግር የለው። ያው እኔ ከ5 ዓመት በኋላ እግዚአብሔር ይመስገን የእናቴ ቤት ገብቼ በቃ እግዚአብሔር ይመስገን። እና ያ እናቴ ደግሞ አምጫቸው 12 ሰዓት ሆኗልና ብርድ ነው ብላ ሽምግልና ልካብኝ ነው በአጋጣሚ ማለት ነው። እንኳን ያው ሽምግልና ልካብኝ ነው አምጫቸው ይበቃችኋል። ለማንኛውም እንዴት ናችሁ? በዓል እንዴት አለፈ ቤተሰቦቼ? በእርግጠኛ ጋር እንደ ማለት ፋሲካ ያን ያህል አይደለም፣ ብዙ ደስ አይልም። ደስ የሚለው መስቀል ነው። መስቀል ደግሞ እግዚአብሔር ፍቃዱ ከሆነ ከ4 ወር በኋላ ነው። ኢትዮጵያ ውስጥ ካለፉኝ ካበረታታችሁ ጥሩ ነገር ቪዲዮ ለመስራት እሞክራለሁ እግዚአብሔር ከፈቀደ። ያው ሰው ያስባል አምላክ ይፈጽማል። እኔ ብዙም ማሰብ አልፈልግም። የሚረዳ እግዚአብሔር ነውና እኔ ካሰብኩት በላይ እሱ ሲያሳካው ነው ትልቁ ነገራችን። ግን ቤተሰቦቼ እኔን ሰፖርት እያረጋችሁ ላይክ እያረጋችሁ ሰብ እያረጋችሁ በቀን ሳሰለችሁ እያበረታታችሁ ያው ከልጄ ጋር ከእናቴ ጋር እንድኖር አድርጉኝ፣ ሰፖርት አድርጉኝ በቻላችሁት አቅም። ቪዲዮዬን በማየት ሼር በማድረግ ሰብስክራይብ ላይክ በማድረግ ተባበሩ። የምወዳችሁ ቤተሰቦቼ ነው እንቀጥ ይላችሁ ማርያምን የሆነ በቃ ደስ ይላል ምናምን። ያ አልደበረኝም ብዙም ደስ አላለኝም። ግን ያው ለእናቴ ስል ነው የመጣሁት። እኔ ገጠር አልወድም። ለምን ብዙ ደክም ያለው እዚህ ከ11 ዓመት ጀምሮ በቃ በጣም ደክሜ ስለሆነ በቃ ግማሹ ደግሞ እንሰት ይባላል በአማርኛው ነገራችን ላይ ኮባ ያ ሲሰራ ደግሞ ቆጮ የሚሆነው የምታዩት ነው። እናቴ እንዳጨውብኝ ከብቶቼን ንብረቶችን ብላ እንዳጨውብኝ በነገራችን ላይ እና ነው ህይወታችን እና ትዝታ አለባችሁ ነው። እረኝነት ደስ ይላል በነገራችን ላይ። ያው እናቴ ብዙም ስለሚያማት ብዙ ከብት የለንም። እሷ ያው ከብት ምናምን ስለምትወድ ነው እንጂ እኛ ይቅርብሽ ብለናት ነበር። ስለሚያማት ስለማትችል ግን በቃ ያው እሷ ደግሞ ትፈልጋለች ከነሱ ጋር መሆን ምናምን በጣም ነው የምትፈልገው። ማንም ስለሌለ ቤት ውስጥ ብቻ ስለሆነች ጊዜ የምታሳልፍበት ነገር ትፈልጋለች። የገጠር ሰው ታሳዝናላችሁ። ያው ልጄ ራሱ የእረኝነት ገብቷል። ያው የራሱ የሁላችሁ እረኝነት ገብቷል። ደስ የሚለው እንዴ ያው እረኝነት የላችሁ ከልጄ ጭምር ነው እና ያላችሁ። ይሄ ደግሞ ኮባ ይባላል ይላችሁ ደስ የሚለው ማለት ነው። በቃ እንደዚህ ምናምን ነው። ይሄ ገና ትናንሾቹ ገና እነዚህ ናቸው የደራረሱት። አሁን የሚፋቁት እነዚህ ናቸው። በነገራችን ላይ ልጄ ቀደመኝ። እኔ ወሬ ሳወራ ልጄ ቀደመኝ። በነገራችን ላይ የሀገር ቤት ደስ ይላል። እዛ ጋር ደግሞ እናትየው ናት። እንግዲህ ዛሬ በዓል እግዚአብሔር ይመስገን ደስ ይላል። በጣም ያምራል፣ ደስ ይላል እና እግዚአብሔር ይመስገን ደስ ይላል በጣም እና ያው በነገራችን ላይ በቃ ይሄን ቤት ይዤው ሊሄድ ነው እንደምንም ብዬ ማለት ነው። እዚህ ጋር ጤና አዳልነት የተከለችው እና የደጃችን ኧረ ተው ያብስራ በለው ምን ጀመርክ? ይሄ ደጅ ላይ ነው። አቶ ያብስራ ያቡ
ጥይቅ ልሄድ ነው። ተመችቶታል እና እላችኋለሁ። ይኸውላችሁ በቃ ደስ ይላል። ማርያምን በተለይ ቀንና ምናምን ሲመሽ ምናምን ይሄ ከፍቶቹ ቤት ነው። በነገራችን ላይ ማብራት የለንም። የሚገርማችሁ ነገር ማርያም ትናንት ከመጣን ጀምሮ ማብራት ጠፍቷል። እና እላችኋለሁ ይሄ ልጄ አለሙን እያየ ነው። ምን እያረገ ብትሉኝ ከፍቶች እያበላዩ አመጣናቸው ምናምን አመጣናቸው ከታች። ከዛ በቃ ይሄ ቤታችን ነው። ይሄ ቤታችን ይባላል። ነገ እስኪ ቡና ምናምን ፏርግ። የሚገርማችሁ ነገር ልንገራችሁ፣ ይመር ተናድጃለሁ። ሰፋሪኮም ላይ ምናምን ኔትወርካውን ስለተለቀቀ እግዚአብሔር ይመስገን። በፊት እንኳን ስልክ አይሰራም ነበር። እናቴም በአመት ነበር ማገኛት። ግን ይሄ ደግሞ በቃ ጓሯችን ተተክሎ ነው። ይሄ በራችን መግቢያችን ነው። ወይ አርጅቷል። ብቻ እግዚአብሔር ይመስገን። ይሄ ቤታችን ነው። ይሄ የተወለድኩበት ቤት ነው። ስንት አመቱ አርጅቷል። እንግዲህ አሁን ዳይስፖራ አይደለሽም ምናምን አስመቺ እንዳትሉኝ አደራችሁ። እና ይኸውላችሁ በቃ ይሄ ከብቶቼ ናቸው። የእናቴ ከብቶች ናቸው። እናቴ በዚህ ነው የምትደበረው። እሷ ደግሞ ደጅ እየጠረገች ነው። ስራ ሰሪ ምናምን አትሉኝ። በስማ በቃ ስሰራ ነው ያልኩት ከትላንት ጀምሮ። ደስ ይላል። ሴት ስትሆኑ ያው ብዙ ነገር ትሰራላችሁ። ዝኔ እንደረኝነቱ እንዴት ነው? ተመቸክ? እናቴ የገባችሁ ቪዲዮ ወደ ኢትዮጵያ መጣችሁ እንደዚህ ሰው ያወጣል። እናቴ ደጅ እየጠረገች ነው በነገራችን ላይ። እና ያላችሁ ያው ስራም ተመችቶታል። እረኝነቱ ከኔ ቀጥሎ ያው ይሄን ስማ በቃ ይዘናችሁ እንሂድ እንዴ ይዘናቸው አይወጣም። ባይሱዝ ይጫናሉ እነዚህ ብር ከፍለህ ይጫናሉ እኮ። እና አስተያየትህ እንዴት ነው? ለወደፊቱ ከፍት እርባታ ምናምን እንከፍታለን። ያወጣላ ይሄ ብቻ ነው ብር። ኧረ ወይ ኧረ በስመ አብ ደነገጥኩኝ። ወይኔ ልትወጋ ይመስለኝ። ሲያሳዝኑ ከታች ታስረው ነው የዋሉት። በነገራችን ላይ በቃ ያሳዝናሉ። ማርያም እናቴ ከፍት በጣም ነው የምትወደው። እኔም እወዳለሁ፣ ግን ያው ያደክማሉ። ያውዬ በቃ ያው ከሆኑን እንደዚህ ገመዱ በእጁን ይዞ አፈረም እንዳንተ አይወጉህም። እዛ የእርሻ ሲታረስ ነው ሲወቃ ነው። እዛ የአባቱ ቤት እርሻ ምናምን አለ። ወደዛ ስለሆነ ምን ጤፍ ስንዴ ምናምን ሲመታ እዛ ያውቃል። በሬዎቹ ይዞ በቃ ያው በዚህ በኩል ወደ እኔ ጋር፣ በዛ በኩል በእርሻ በኩል በቃ ህይወት እያጣጠመው ነው። እንግዲህ የክፍለ ሀገር ልጅ የሚሆን ጥቅሙ ይሄ ነው። እና እዚሁ የምትነው እንደ ጉራጌኛ በቃ ጉራጌኛ እንትን ነው እና ለዚህ እላችኋለሁ። ያውዬ እና ለማስታወሻ ከከፍቶች ጋር ያ ፎቶ ላንሳክ። እና ይኸውላችሁ ቤት ያረጅቷል። አሁን እንግዲህ እሰራለሁ እንደምንም ብሎ ኢቲቪ በደንብ ከከፈለኝ ቤት እሰራለሁ። የቆርቆሮ ቀይርላታለሁ ለእናቴ። እናቴ አሁን ቆርቆሮ ልሰራልሽ ነው። ቆርቆሮ ልስራልሽ እንዴ? እና ላንቺ ብቻ ይሁን ለኛ አታስቢ ያለችኝ እናቴ። ለእናቴ የሚያግዛት አለ እዚህ ከብት ምናምን የሚጠብቅላት ወንድማችን አለ እዚህ። ለምን መጣክ? ለምን መጣክ? አትጫወትም ነበር? በቃክ ነው ተመልሰህ ልትሄድ? ተመልሰህ ልትሄድ? ኦኬ። እና በቃ ቻው እንብላችሁ ብዬ ቻው፣ እንወዳችኋለን። መልካም በዓል ሁላችሁ።